ይባርከናል። የመንፈሳዊ አባት እግዚአብሔር ስላንተ የተመሰገነ አሜን። አንተ እውነቴን ነው ነገር ፓስተር በጣም ነው ማለት ዞር ሰለኮ ሳይ ላምን አልቻልኩም። ፓስተርዬን አባቶች አለ በጣም እሺ ባርከው ይሄን ጉባኤ ባርክ በደንብ ስሙት። እዛ ማዶ እንግዲህ ወንጌል የምስራች ነው። አሜን። የምስራች ደግሞ መልካም ዜና ማለት ነው። መልካም ዜና አባታችን እግዚአብሔር ለሰው ልጆች በክርስቶስ ኢየሱስ ሰርቶ የጨረሰውን ስራ በእምነት የመቀበል ጉዳይ ነው። አሜን። ያለቀ ጉዳይ የመቀበል ጉዳይ ነው። አሜን። እግዚአብሔር ሊታመን የማይችል መለኮታዊ አግራሞት ያለበትን ታላቅ የምስራች ለሰው ልጆች በነፃ ሰጥቷል። አሜን። ይህም ደግሞ የእግዚአብሔር ምሕረት የእግዚአብሔር ይቅርታ ለሰዎች ሁሉ ተሰጥቷል። ከዘላለም ጥፋት የምንድንበት የራሱን የእግዚአብሔርን ሕይወት ለኛ እግዚአብሔር የሰጠበት አንድ መንገድ አሜን። ጌታችን ኢየሱስ ክርስቶስ እንደተናገረው እኔ መንገድና እውነት ሕይወትም ነኝ፣ አሜን፣ በእኔ በቀር ማንም ወደ አብ ሊመጣ አይችልም በሚል ስለ ራሱ ተናግሯል። አሜን። እኔ መንገድ ነኝ ሲል የሚኬድበት መንገድ ነው። ከሱ ውጪ የምንሄድበት ሌላ መንገድ ወደ ጥፋት ነው የሚወስደን። ወደ ክብር ወደ ሕይወት የሚወስደን አንድ መንገድ ብቻ ነው ያለው። አሜን። ያም መንገድ እኔ ነኝ ብሏል። አሜን። ስለዚህ መንገድ ካልተኬደበት መንገድ ሊሆን አይችልም። እኔ እውነት ነኝ ብሏል። ይሄ እውነት ደግሞ ሊታወቅ የሚገባው ነው። ዛሬም እዚህ የቆምነው መታወቅ ያለበትን ይህን ታላቅ እውነት ልናበስራችሁ ነው። አሜን። ይህም እውነት አንድ እውነት ነው። አሜን። ሰዎችን ከጨለማ ወደሚደነቅ ብርሃን ከሞት ወደ ሕይወት የሚያመጣ ብቸኛ እውነት። ይህን እውነት ብታውቁ ይሄ እውነት አርነት ያወጣቸዋል። አሜን። ሌላው እኔ ሕይወት ነኝ ብሏል። እሱ ብቻ ነው ሕይወት ሊኖር የሚገባው። ሕይወት ካልተኖረ የማይኖር ሕይወት አይሆንም። ዛሬ ሰዎች ሱስን ይኖራሉ፣ የተለያየ ነገር ይኖራሉ፣ ዝናቸውን ይኖራሉ፣ ገንዘባቸውን ይኖራሉ። ግን አንድ እውነተኛ ሕይወት አለ ሊኖር የሚገባው ለሰው ልጆች ሁሉ የተሰጠ፣ እሱም የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። አሜን። በእርሱ ያመነ የዘላለም ሕይወት ያገኛል። አሜን። ይሄ ሕይወት ራሱ እግዚአብሔር የሚኖረውን ሕይወት ነው። እዚህ ሕይወት ውስጥ ሰላም ነው ያለው። እዚህ ሕይወት ውስጥ ደስታ ነው ያለው። አሜን። ሰዎች ሊሸሹና ሊያመልጡ የሚገባቸው ወደዚህ ሕይወት ነው። ውድ የሀገሬ ልጆች፣ ሴቶችና ወንድሞቼ፣ እህቶቼ፣ አባቶቼና እናቶቼ ዛሬ ለእናንተ ያለን የምስራች የከበረ የምስራች ይህን የምስራች ዛሬ ለእናንተ አቀርበናል። እዚህም ደግሞ ይህን ስራ በዚህ በ6 ኪሎና በፒያሳ አካባቢ ለረጅም ዓመታት ሲሰሩ የነበሩት የእግዚአብሔር ሰው ነቢይ ጸጋው እንዲሁም እናቱ እዚህ ያለች ወንድሞቹም አብረው የእግዚአብሔርን ስራ የሚሰሩ ይህንን የምስራች ባለማቋረጥ በየመንገድ ዳር ቆመው ለዘመናት ሲሰሩ የኖሩት ይህን መልእክት ዛሬ ብትቀበሉ በእነሱም የተላለፈውን መልእክት ብትቀበሉ ሕይወታችሁ የለመለመና የሰመረ ይሆናል። አሜን። ተባርካችኋል። እግዚአብሔር ከእናንተ ጋር ይሁን። አሜን። ፓስተር ኢየሱስ ጌታ በዚህ ልኮና የዛሬ 12 ዓመት መጣ ያው ቸርቻችን ጋር መጣና አደባባዩ በደረሰን ሚኒክ አደባባዩ በደረሰን እግዚአብሔር አልከሰርክም። በእጅ ደግሞ ታላላቅ ታምራቶች ይሆናል። አሜን። ማለት ለብዙ ሕዝብ የሚከፋፈል የተጨነቁትን በህመም የሚሰቃዩትን ሰዎች ነፃ የሚያወጣ የእግዚአብሔር ቅባት አንተ ላይ በኃይል ይገለጣል። ደግሞ እየተገለጠ ነው። አሜን። ኢየሱስ እንዳደረገው መልካም እያደረግ በአጋንንት ጭንቀት ነፃ እያወጣ አሜን። በዚህ ይሄን ምድር ይሄን አካባቢ እየፈታ ትሄዳለህ። አሜን። ብዙ አሁን የእግዚአብሔር መንግስት በቤተ ክርስቲያን አሁን ኢትዮጵያ ላይ ያለው የሚሰራው ስራ በስፋት ነው የሚሰራው። እግዚአብሔር የተናገረው ነገር ስላለ መሰብሰቢያ እስኪጠብ ድረስ ብዙ ህዝብ ወደ ጌታ ይመጣል። አሜን። ይሄን ነው የሚሆነው። አሜን። መሰብሰቢያ እስኪጠብ ድረስ አሜን። ማለት በጣም በርካታ ህዝብ በሚሊዮን የሚቆጠር በሺዎች በመቶ ሺዎች የሚቆጠሩ ሰዎች ወደ እግዚአብሔር መንግስት የሚጎርፉበት ዘመን ቢኖር ይሄ ዘመን ነው። አሜን። እውነት ነው። ይሄንን መከር የምትሰበስቡት ደግሞ እናንተ ናችሁ። አሜን። እኛም እንሰበስባለን። አሜን። ስለዚህ ከዚህ በኋላ እግዚአብሔር እቺን ምድር በወንጌል የሚባርክበት ምድር ነው። በሚዲያም በተለያየ ሁኔታ እንደዚህ በቀጥታ የእግዚአብሔር ስራ እየተሰራ ስለሆነ ይህ ስራ እየሰፋ እየበዛ እያሸነፈ ይሄዳል። አሜን። እግዚአብሔር ዘመናችሁን ይባርክ። አሜን። መልካም ሁሉላችሁ። አሜን። አንድ ነገር ማለት ዳዊት ድሩን እንደማያፈርስ
ጠላቶችን አፈሰሳቸው አፈረሳቸው የእግዚአብሔር ሰው የሚያዝ ነጭ ያዥ ልክ እንደዚሁ በምድሪቱ ላይ ያለ ያዥ ወጣች ነው በምድሪቱ ላይ ያለ የጨለማ መንግስት ኃይል የክፋት ኃይል እንደዚህ ውሃ ፈሷል አሜን በኢየሱስ ስም ፈሷል አሜን በኢየሱስ ስም ፈሷል አሜን ስራችሁ እንደዚህ ውሃ ፈሷል አሜን ይሄ ውሃ ተመልሶ ውሃ እንደማይሆን ምድሪቱ ላይ ያለ ዲያብሎስ ስራ ከዚህ በኋላ ድጋሚ ከዚህ በኋላ ላይታሰብ ተጥሏል አሜን በኢየሱስ ስም ክብር ለጌታ ይሁን አሜን ሰላም ለኢትዮጵያና ለሀገራችን ይሁን እዛ ማዶ እንኳን ደስ አለ ዘንዶው ተወግቷል እባቡ ተቆርጧል ለሀገሬ ልጆች ለእናንተ ምግባችሁን እንድትበሉ የምስራች እላለሁ የምስራች ኢየሱስ ይወዳል የምስራች ኢየሱስ ይወድሻል የምስራች ኢየሱስ ይወዳችኋል መዳን በኢየሱስ ብቻ ነው አሜን ኢየሱስ ያድናል አሜን ክብር በጭብጨባ ለስሙ ይሁን አሜን ተባረኩ